እነዚህ አራት ባህሪያቶች ካሉብሽ ከአኺራ በፊት ዱንያ ላይ ቤትሽን ታበላሽዋለሽ። የትዳርን ህይወት የሚያጠፉ አራት መጥፎ የሴቶች ባህሪ እነግርሻለሁ። አራቱንም ባህሪያቶች ካሉብሽ ራስሽን ፈትኚ። ይህ ባህሪያት አንቺ ላይ ከተገኙብሽ ለራስሽ ጥመትን ለመጥፎ ህይወትን መርጠሻልና ቻዩ። ካልሆነ ከዚህ ባህሪሽ ተመለሽ። አንደኛ ከስረቱል ሊሳን ምላስ የምታበዛ ሴት ባሏ አንድ ሲላት 11 የምትመልስለት ይሄንን እንደ ጀግንነት የምትቆጥር ማናንተ እንዲ አንድ ሲላት ሁለት አንድ ሲላት የሴት ልጅ ውበቷ ምላሷ ነው። ምላሰ ረጅም ሴት ውበቷን ታጣለች፣ ሀያዋን ታጣለች፣ ቤቷን ታጣለች፣ ክብሯን ታጣለች። ምላሰ ረጅም ሴት። ሁለተኛ ስሞታ የምታበዛ ሴት፣ በሆነው ባልሆነው ስሞታ የምታቀርብ እንዲሆንን እንዲተቸገረን እንዲሆን እችም ሴት ከአኺራ በፊት ዱንያ ላይ አላህ የተዋረደን ኑሮ ያኖራታል። ነቢዩላህ ኢብራሂም ዓለይሂ ሰላም ልጃቸውን ኢስማኤልን ሊጠይቁ በሄዱበት ሚስታቸውን የኢስማኤልን ሚስት ያገኟታል። ከዛ ህይወት እንዴት ነው ኑሮ ብሎ ሲጠይቋት እንዲቸግሩን አረምን በላዋተን ምናምን ብላ ስሞታቸውን የባሏን ሚስጥር ነገረቻቸው። በቃ ተቸግረናል እንዲ ብላ ስትነግራቸው ነብዩላህ ኢብራሂም በዚች ሴት ላይ ኸይር ነገር አላዩባትም። እቺ ክፉ ሴት መሆኗን ሲረዱ ባለቤትሽ ሲመጣ አንድ እንግዳ መጥቶ ነበረ፣ የቤትህን በር ቀይር ብሎሃል ብለሽ መልእክት ነገሪው አሏት። ነብዩላህ እስማኤል ሲመጣ እንዲ ሰው መጥቶ ነበረ፣ ስለ ህይወታችን ጠየቀን፣ እንዲ መጥፎ ሁኔታ ላይ እንዳለን ነገርኩት፣ የቤትህን በር ቀይር ብሎሃል አለችው። እሱማ አባቴ ነው የመጣው፣ አንቺን ነው እንድፈታሽ ያዘዘኝ፣ ወደ ቤትሽ ሂጂ ኸይር የለሽም ብሎ ወደ ቤቷ ሸኛት። ሶስተኛ የባልን መልካም ጎን መካድ። እድሜ ልኳን መልካም ነገር ሲሰራላት ይውልና የሆነ ቀን ሲያስቀይማት ካንተ እኮ መልካም ነገር አይቻላቅም ብላ ትክዳለች። ይህ ሰበብ ነው ብዙ ሴቶችን የጀሃነም ሴቶች ያደረጋቸው። ነቢያችን ሰለላሁ ዐለይሂ ወሰለም ምናሉ? ተክፉርነል ዐሺር፣ እናንተ የተዋለላችሁን መልካም ውለታ ትክዳላችሁ። በዚህ ሰበብ አብዛኛው የጀሃነም ሰዎች ልትሆኑ ችላችኋል ተብሏል። እነዚህ ሶስት ባህሪያት። አራተኛው ባህሪ ደግሞ ያለ ባሏ ፍቃድ ገባ ወጣ ማለት የምታበዛ፣ ከቤት የምትወጣ፣ ባሏን ማስፈቀድ ነውር የሚመስላት፣ ዝም ብላ የምትገላለጥ የምትወጣ፣ ደውላ እንኳ ማስፈቀድ እንደ ነውር የምትቆጥር ሴት እቺ ወላሂ የጥመትን ኑሮ ዱንያ ላይ ትኖራታለች። ቤቷም ደስተኛ አይሆንም፣ አኺራ ላይም የተዋረደን ህይወት ትኖራለች። እነዚህ አራት ባህሪያቶች ካሉብሽ ራስሽን ፈትሺ። ሌላ ምን እልሻለሁ? ሰላም አለይኩም ወራህመቱላህ።